አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሰአዲ ሽነቷ ቤተሰቦች እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ ረቢል ዓለሚን። ሰሞኑን የሆነ ቀን ማታ ላይ ሸቃሊት ሀዲቃ ሄደች ምናምን ብዬ ቪዲዮ ሰርቼ ነበር ማለት ነው። እና ታይቶኝ ነው እንዴ? ቆይ ታይቶኝ ነው። ይኸው ዛሬ የት እንዳለሁ ብታው የቁልቋል ማአት ያለበት ሀገር ነው ያልኩት። ይኸው ወላሂ እውነቴን ነው። ላሳያችሁ ግሬን እኔ እንዲሆንኩ ላሳያችሁ ግሬን እንትኑን አስገቢ ማለት ያኔ ቪዲዮ ከሌላ ምናምን እንዳይመስላችሁ ብዬ ነው እየቀረጽኩላችሁ ነው እኔ። እና ይሄውላችሁ ቁልቋል ደግሞ ሲያስጠላ ሁሉም ቀይ ነው። እኔ ደግሞ በጣም ቀይ የሆነ አልወድም ማለት ነው። ግን ሌላ ቦታ አይቻለሁ ሄጄ አወርዳለሁ ማለት ነው። በጣም ቀይ የሆነው ይሄ ማሩ ነው የምንለው እኛ በሀገራችን ማለት ነው። ይሄን ቀይ በጣም ያለበትን አካባቢ የማሩ ቦታ ነው የምንለው። እና እንደዛ አይነት ቁልቋል ነው እዚህ ያለው። አብዛኛውን በጣም ቀይ ነው ማለት ነው። እኔ ደግሞ በጣም የቀላውን አይደለም የምፈልገው፣ ትንሽ የሆነ መጋላ የሆነውን ምናምን አለ አይደለ? ጣዕሙም ይለያያል ታውቃላችሁ። የዚህ አሁን የዚህ የቀዩ ዘር ሀታ መጋላ ቢሆንም ራሱ እንትን አይደለም፣ ጣዕሙ ከዛኛው ጋር አይገናኝም። ማሩ ነው ሱካር በጣም ነው የሚያበዛው ማለት ነው ይሄ። እና ይሄን ይመስላል ውዶቼ። በጣም ነው የሚያምረው ወላሂ ላዚም። ድንጋዩ ምናምን ያስፈራራል። ሰው ያስቀመጠው ነው የሚመስለው ማለት ነው። የሆነ ጉልት ያለ አተላለቁ፣ አረታተቡ ምናምን አቀማመጡ የሆነ ሰው ያስቀመጠው ይመስላል ማለት ነው። የአላህ ስራ ከሰው ልጆች በላይ ነው። እየታያችሁ ነው። እዛ ወደ ድንጋዩ መካከል ያለው ዛፍ ደግሞ ትለም ነው ማለት ነው። ትለም ነው። እዚህ ጋር ደግሞ ግራር አለ። ግራር እዚህ ቁልቋል አለ። እዚህ ደግሞ ምን እንደሆነ አላወኩትም። ይሄኛውን ዛፍ አላወኩትም። እንጨት አለ። እንጨት እንስበር እንዴ! እኔማ ስበሪ እያለኝ ነው ብታው ማለት ነው። ደግሞ እንደው እንደዚህ እያረጉ ነው የሚኖሩት የሚባለውን ነገር እንትን ቆጠብ እያረኩ ነው እንጂ ራሴን ማለት ነው። ስበሪ እያለኝ ነው። ብሰብረው ምን ያረጉታል? የብርድ ሰዓት ቢሆን ይቆሰቁሱታል። አሁን ሙቀት ነው። እና ይሄን ይመስላል ውድ ሀገሬ ልጆች። ለቤቱ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉኝ። አቤት ታየው ባክሽ፣ ምንም አያረገኝ። ጌጥሽን እንዳያቃጥልሽ ትለኛለች። ድንጋይ ላይ ተቀምጬ ማለት ነው። ግለት አለው ብላ ነው፣ ግን ብዙም አይሞቅም፣ አልቆይም እኔም ማለት ነው። እና በጣም ደስ ይላል ውዶቼ። ላይክ ሼር ሰብስክራይብ አድርጉልኝ፣ አበረታቱኝ፣ ወላሂ አበረታቱኝ። እስኪ እኔ ምስኪን ሸቃሊት ነኝ። አሁን እነ መዳም ሄዱበት ቦታ እየዞርኩ እየተንከራተትኩ ነው መሰራው። ከዚህ ስገባ ደግሞ ስራው ይጠብቀኛል ማለት ነው ውዶቼ። በስተጀርባዬ ያለው ነገር እንዳለ ቋጥኙ ላይ ነው የወጣሁት። ትልቁ ቋጥኝ ላይ ከላይ ነው የወጣሁት ማለት ነው። እና አልሐምዱሊላህ ረብል ዓለሚን እየተዝናናሁ ነው። ባሌና ልጄ ባይኖሩም ሰው ባለው ነው እንግዲህ እኔ ራሴን ይዤ ከጌታዬ ጋር መዝናናት ነው። ሌላ ምንም የለኝም። እዚህ ደግሞ ቤታቸው አለ ያረፉበት። በጣም ብዙ ቤት አለ። ለበ ላላ ሄዲ ማትጅላ መምኖ ፊሻይ ግርስኪኒ ሳዲያ ዘንዱ ሰዱኝ እያለች ነው። እያለች ነው የመዳሟ ልጅ ማለት ነው። እዚህ ደግሞ ድንገት ምናምን ተቆነጥጥብኛል እና እኔም መለስላታለሁ ማለት ነው። እና ይሄን ይመስላል ውዶቼ። ከተሳካልኝ ማታ መልሼ ቀርጽላችኋለሁኝ እያወረድኩ ምናምን ማለት ነው። አሁን ሙቀት ስለሆነ ድንገት ምናምን ቴካ ውስጥ ሊወጣ ይችላል ምናምን ብዬ ነው ያልቀረብኩት። ዝሁር ላይ ነው አሁን 7 ሰዓት ከምናምን ማለት ነው። በኢትዮጵያ 7 ሰዓት ከምናምን ላይ ነው ማለት ነው። ይሄን ይመስላል እላችኋለሁ። እስቲ ቁልቁለት እንውረድ ትላላችሁ። እንውረድ እና በዚህኛው በኩል ተሻግረናል። ለሽሩንቁላ ሰር ብቻ እባብ እንዳይነድፈኝ
ይህን ይመስላል ውዶቼ። የምር በጣም ነው የሚያስፈራራው። እዚህ ምንም አይነት አውሬ ቢኖር ማየት አይቻልም። እንደምታዩት ይሄ ደግሞ ምንድነው? ይሄ የጥርስ አንጣ እንትን ይመስላል። የጥርስ አንጣ ቅጠል ይመስላል። ጥርስ አንጣ ነው። ምንድን ነበር የምንለው? ሌላኛው ስሙ እስኪኒ ነው። እስቲኪኒ ወላሂ ጠፋኝ። ብቻ ሌላም ስም አለው። ጥርስ አንጣ እንለዋለን። እንደገና ደግሞ ሌላም ስም አለው ማለት ነው። ይህን ይመስላል። የውዝ እንጨት ደግሞ አለ። እንጨት ደረቅ እንጨት አግኝቻለሁ። ገዴ ሙላ ገመዴ ማለት አሁን ነው እንግዲህ። እንዳትጋሩኝ እሺ። እኔ መስበሬ ነው ለሰብረው ከጅ እያለሁኝ ማለት ነው። እና እኔ ነኝ ፊት ያየሁት፣ እንዳትጋሩኝ እላችኋለሁ ውዶቼ። ያ ሰላም ያ ሰላም። ይሄ ደግሞ አጋም ነው። አጋም ነው ይሄ። ፍሬ አፍርቷል ማለት ነው። እስኪ ያስሄደኝ ከሆነ ኧረ ወላሂ ምናምን ተይው ዝሙቷል ወሮይ ያስኬደኝ ከሆነ ለየውና አያስኬደኝም። ምክንያቱም ምናምን ተቆነጠጠኛል እዚህ ውስጥ ከተረገጥኩኝ። ይኸው የሆነ አበባ ምናምን ነገር ማለት ነው። ከታያችሁ ላሳያችሁ ጠጋ ብዬ አያችሁት? ብዙም አይታይማ፣ አይታይም። በእንደዚህ ነው እንጂ በካሜራ ብዙም አይታይም። ይሄ ምንድን ነው ያ ጎበዝ? ይሄ ቅንጭብ ነው። ቅንጭብ ይሄ የሳኡዲ ቅንጭብ መሆን አለበት። የኛ ሀገር ቅንጭብ እንደዛ አይደለም፣ ግን ቅንጭብ ነው። ቅንጭብ ነው ይሄ ቅንጭብ። ስቲሊዮ ላዲማና የሚደማ ከሆነ ቅንጭብ ነው። ቅንጭብ ነው ግን ይለያያል። ቅንጭብ ነው የሆነ እንደ ማንጡሽ አንድ ቦታ ነው እንትን ያለው ማለት ነው። እና ቁልቋሉ ይሄን ይመስላል። ይሄን ይመስላል። ላውርድላችሁ ትበላላችሁ። እሾሁን ተመልከቱልኝ። እሾሁ ማለት ነው ገና ከዛ ሆኖ ይሸታል። ወላሂ ወይኔ እች መጋላ ናት፣ ግን ጣዕሙ ያው ነው። ችግሩ ያው ጣዕሙ ያው ነው። ጣዕሙ በጣም ስኳር ነው። ያ ሰላም ያ ሰላም። በጣም ነው ደስ የሚለው። ያምራል። አጋም አለ፣ ጠዴች አለ፣ ግራር በቃ ይሄ ደግሞ በቃ ፏፏቴ መሆኑ ነው። ይሄ ግን ፕላስቲክ ነው። ፕላስቲክ አድርገውበት ነው ማለት ነው። ይህን ይመስላል ውዶቼ። እኔም ወደ ሰዎቼ ልመለስ። ለቤቱ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉኝ ማለት ነው። አበረታቱኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።